ሃይ እንኳን ደህና መጣችሁ ወደ ስትራክት ኤክሴል ዩቲዩብ ቻናል። በዛሬ ቪዲዮአችን ኮንካት የተባለ አንድ ፋንክሽን አሳያችኋለሁ። የኤክሴል ፋይላችንን እንደዚህ በመክፈት የምንፈልግበት ሴል ላይ ክሊክ እናደርጋለን። ከዛም እኩል ይሆናልን በመንካት ፎርሙላችንን መጀመር እንችላለን። ከዛም ኮንካት ብለን በኪቦርዳችን ላይ እንጽፋለን። በመንካት ወደ ፎርሙላው እንገባለን። እንደምታዩት በስክሪናችን ላይ የፎርሙላ ባሩ ላይ ቴክስት አንድ የምትለዋ ቦልድ ሆና ታየናለች። ያ ማለት የመጀመሪያውን ቴክስት እንሰጠዋለን። ቀጥሎም ኮማንድ በመንካት ሁለተኛዋ ቴክስት ቦልድ በምትሆንበት ጊዜ ሁለተኛውን ስም እንሰጠዋለን። ከዛም ቅንፋችንን በመዝጋት ኢንተር ስንል ኃይሌ ገብረስላሴ ወደ አንድ ሴል ውስጥ ኮምባይን ያደርግልናል ማለት ነው። ግን በዚህ ጊዜ እንደምታዩት ኤክሴል ባይ ዲፎልት ስፔሱን ሪሙቭ ያደርገዋል። እኛ ነን ስፔሱን መጨመር ያለብን። ስፔስ አድ ለማድረግ የመጀመሪያ ቪዲዮን ማየት ትችላላችሁ። በዚህኛው ላይ ግን ራሱ ኮንካትን በምንጠቀምበት ጊዜ በሁለት ሴሎች ውስጥ ያሉትን ቴክስት ኮምባይን ስናደርግ ራሱ ስፔስ የመጨመሪያ አማራጭ ስላለው ይሄኛውን አማራጭ በዚህኛው ላይ እንጠቀማለን። ወደ ፎርሙላችን እንመለስና ፎርሙላ ባሩ ላይ ክሊክ በማድረግ ከኮማዋ ቀጥሎ እናስገባለን፣ ደብል ኮት እናስገባለን። ከዛም በኋላ በሁለቱ ቴክስቶች መካከል እንዲገባ የፈለግነው ስፔስ ስለሆነ ስፔስን እንጫንና መልሰን ደብል ኮት በማድረግ ከዛም ኮማ በማድረግ ፎርሙላችንን እንጨርሳለን ማለት ነው። ከዛም ኢንተርን በመንካት ኃይሌ ገብረስላሴ ሁለት ሴሎች ውስጥ የነበረውን ኮምባይን አድርገን ወደ አንድ ሴል እንዴት እንዳመጣ ነው አይተናል። እንደዚህ አይነት ጠቃሚ የሆኑ የኤክሴል ቲፖችን ማየት ከፈለጋችሁ ቀጣይ ቪዲዮአችንን መመልከት ትችላላችሁ። ቻናላችንን ላይክ እና ሰብስክራይብ ሼር በማድረግ ቤተሰብ ይሁኑ። መልካም ቀን።